ሰላም ጤና ይስጥልን ውድ ተመልካቾች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የማቀርብላችሁ የኢንዶሚንን አስገራሚ ጉድ ይሆናል። ፕሮግራሙን ከመጀመሪያ በፊት ቻናሌን ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳይረሱ። ወደ ፕሮግራሙ ሄዳለሁ። ወደ ፕሮግራሙ ስንሄድ በእኛ ሀገር ኢንዶሚን ወይም ደግሞ ኢንስታንት ኑድል በሚል በምናውቀው በእኛ ሀገር በተለያዩ ጊዜ እንጠቀመዋለን። ይሄንን የፓስታ አይነት ነው። በ3 ደቂቃ በ5 ደቂቃ የሚደርስ የኑድል አይነት ነው። ይሄ ኑድል ደግሞ ምንድነው? ልጆች ይጠቀሙታል፣ አዋቂዎች በተለያየ መንገድ ይጠቀሙታል። ይህ እንዳለ ሆኖ በውስጡ የተለያዩ ተጨማሪ ወይም ደግሞ ፉድ አዲቲቭ የምንላቸው ነገሮች ይጨመሩበታል። ከነዚህም ውስጥ THBQ የሚባል ንጥረ ነገር አለ። ይሄ ንጥረ ነገር ምን ማለት ነው? ተርሸሪ ቡታይል ሃይድሮኮኒን ይባላል። ይሄ ንጥረ ነገር ደግሞ በውስጡ የተለያዩ በሽታዎች የሚያጋልጥ ግብአቶችን ይይዛል። ለምሳሌ ለውፍረት የሚያጋልጥ፣ ለካንሰር በሽታ። አሁን አብዛኞቻችን ካየን ልክ ኢንዶሚን በልተን በምንጨርስበት ሰዓት ለምሳሌ ባዶ ሆዳችንን ከሆንን የማቃጠል እንዲሁም ደግሞ አንገታችን አካባቢ የተለያዩ ስሜቶች መሰማት፣ ያው እኛ ልክ ይሄንን ነገር በልተን ውጤቱን ያን ያህል ማናየው። ምክንያቱም ለምሳሌ አሁን ኃይለኛ ሙቀት እንዲመጣ ያደርጋል፣ ወይም ደግሞ የሰውነታችን የፒኤች ሌቭል የተለያዩ ነገሮች እንዲዛቡ ያደርጋል። አብዛኛውን ጊዜ ያው ሁላችንም እንደምናውቀው የምንበላው ጤንነታችንን ለመጠበቅ ወይ ደግሞ አስቸኳይ የሆነ ነገርን እንትን ለማለት ለማብሰል ምናምን ስለምንፈልግ በዚህ አጋጣሚ እንጠቀመዋለን። ይሄ ነገር ግን ብዙ ጊዜ በውጭ ሀገር እንደምናውቀው በታሸጉ ምግቦች ውስጥ የተለያዩ ንጥረ ነገሮች ይጨመራሉ። እነዚህ ንጥረ ነገሮች የሚጨመሩት ለምንድን ነው? ምግቦች ተፈጥሯዊነታቸውን ይለቁና በተለያዩ መንገድ በፋብሪካ ፕሮሰስ ይሆናሉ። እነዚህ ፕሮሰስ ደግሞ በሚደረግበት ሰዓት በውስጡ የተለያዩ ለሰው ልጅ አስፈላጊ ያልሆኑ ወይም ደግሞ በጤናው ላይ እክል የሚያመጡ ነገሮች ይካተቱበታል ማለት ነው። ከነዚህም ውስጥ የተለያዩ በሽታዎች ያጋልጣል። ለምሳሌ አሁን ከመጠን በላይ የሆነ ውፍረት ወይም ኦቤሲቲ የምንለው አለ። የመርሳት በሽታ ወይም አልዛይመር የምንለው ብዙዎቻችን አሁን ልጄ ይረሳል ወይ ደግሞ እኛ እንረሳለን እንደዚህ እንላለን። ግን አብዛኛውን ጊዜ እንደዚህ አይነት ነገሮች የሚመጡት ከተፈጥሮ በተጨማሪ እኛ በምናረጋቸው እኛ በምንበላቸው በአመጋገባችንና ሰውነታችን ላይ በሚያመጡት ተጽዕኖ ይሆናል ማለት ነው። ስለዚህ ዋናውና ሌላው ደግሞ ፓርኪንሰን ለተባለ ከባድ በሽታ ያጋልጣል። ይሄ በሽታ ያው እንደምናውቀው ሁላችንም ከመጠን በላይ የሆነ ሰውነታችንና አእምሮአችን ላይ ጉዳት የሚያደርስ ነው ማለት ነው። ይሄ ደግሞ ለአእምሮ መቀንጨር የምንለው በብዛት ህፃናት ልጆች ሲመገቡት፣ ምክንያቱም አእምሮአችን ላይ ብዙ ጫና ያደርጋል። ምክንያቱም የሚጨመሩባቸው ነገሮች በውስጣቸው የሚደረጉት የተለያዩ አላስፈላጊ ነገሮች አእምሮአችን ላይ ጫና ያደርጋሉ። ህፃናት ደግሞ ያው እንደምናውቀው አእምሮአቸው ገና እየበሰለ የሚሄድ ትኩስ ስለሆነ እነዚህን ነገሮች ደግሞ ከልጅነታቸው እየተመገቡ ከሄዱ ጤናቸው ላይ የማያስፈልግ ነገር ያመጣል ማለት ነው። ስለዚህ ኢንዶሚንን ስንቀቅለው ለምሳሌ እርስ በርሱ አይጠባበቅም። ወይም ደግሞ አሁን ትክክለኛ ፓስታ ወይም ደግሞ እነዚህ ቦኤዝ ምናምን የምንላቸው እነሱን ስንሰራ አሁን ከበረዱ በኋላ ይጠባበቃሉ። ምክንያቱም ትክክለኛ ወይም ደግሞ ተፈጥሯዊ የሆኑ እህል ስለሆነ ማለት ነው። ይሄኛው ግን አሁን ምንድነው የሚጠባበቀው? በውስጡ ዋክስ የሚባል ነገር ይይዛል ወይም ደግሞ ሰም የምንለው ማለት ነው። ስለዚህ ይሄ ደግሞ የሚገኘው በፋብሪካ የተቀነባበረ ስታይሮፎም የተባለ አደገኛ ንጥረ ነገር ነው ማለት ነው። ኢንዶሚን ወይም ፓስታ ወይም ኑድሉን በልተን ሰውነታችን የበላኑን ዋክስ ወይም ደግሞ የበላኑን ሰም ኢንዶሚን ውስጥ ያለውን ሰም አጽድቶ ለማስወገድ ድፍን 2 ቀናቶች ይወስዱበታል። ስለዚህ ለአደገኛ በሽታ ካንሰር የሚያጋልጠን ለዛ ነው ማለት፣ በተለይ ደግሞ ለጡት ካንሰር ለምንለው። ስለዚህ የተለያዩ የድካም በሽታዎች ቅድም እንዳልኳችሁ ደግሞ በብዛት ደግሞ አብዛኞቻችን የሚያጋጥመን በሽታ ምንድነው? የጆሮ ህመም ነው። የጆሮ ህመም ማለት አሁን ለምሳሌ ጆሮአችን መጮህ፣ በእንቅልፍ ሰዓት መጮህ ወይ ደግሞ በአንድ ጎናችን ተኝተን በምንነሳበት ሰዓት የተለያዩ ጆሮ ግንዳችን አካባቢ የተለያዩ ንዝረቶች መሰማት፣ እነዚህ በጠቅላላ በኢንዶሚን ምክንያት የሚመጡ ናቸው። ሌላው የማስታወክ ህመም፣ አደገኛ የራስ ህመም፣ ማይግሪን፣ ለሴቶች ደግሞ የተለያዩ ሜታኮሊክ ሲንድረም የሚባል በሽታ ያጋልጣል። ትምህርትን የመቀጠል ችግር፣ የነርቭ በሽታ እንዲሁም ጉልበታችን አካባቢ መገጣጠሚያችን እንዲሁም ጣቶቻችን አካባቢ የመንቋቋትና ጡንቻችን የመስነፍ በሽታ ያጋጥመናል ማለት ነው። ስለዚህ ሁላችንም የምናስብ ለራሳችን የምንጨነቅ ለወገኖቻችን የምናስብ ከሆነ ኢንዶሚንን ከመብላት ወይም ደግሞ ኢንስታንት ኑድል የምንላቸውን ኢንዶሚንና ኢንዶሚን መሰል በደቂቃዎች ተሰርተው የሚደርሱ የተለያዩ ምግቦችን ከመብላት እንቆጠብ እላለሁ። ሌላ መረጃ እንዲደርሰዎት ቤተሰብ እንድንሆን ቻናሌን ሰብስክራይብ፣ ኮሜንት ማድረግ እንዳይረሱ። አመሰግናለሁ።